በትላንትናው ዕለት የተሰማውና ብዙዎችን ያሳዘነው የሟች ቀነኒ አዱኛ አሟሟት ላይ የአዲስ አበባ ፖሊስ ኮሚሽን መረጃ ሰጥቷል። በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራሁ ነው ሲል የአዲስ አበባ ፖሊስ ኮሚሽን አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ አልፏል ሲል የአዲስ አበባ ፖሊስ መረጃ ሰጥቷል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስከሬን ወደ ዳግማዊ ምኒልክ ባለችበት ወቅት ህይወቷ አልፏል ሲል የአዲስ አበባ ፖሊስ መረጃ ሰጥቷል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስከሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል ይላል በዛሬው ዕለት ከአዲስ አበባ ፖሊስ ኮሚሽን የተሰማው መረጃ። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለሕዝብ ይፋ ያደርጋል ብሏል። የአዲስ አበባ ፖሊስ አያይዞም በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑ ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ ሲል የአዲስ አበባ ፖሊስ አሳስቧል። Baby, ና ወጣቷ ቀነኒ አዱኛና ድምፃዊ አንዷለም ጎሳ በቅርቡ ትዳር የመመስረት እቅድ እንደነበራቸው የቅርብ ቤተሰቦቻቸው ተናግረዋል። ከዛ በፊት ግን ለ1 ዓመት ያህል በአንድ ጥላ ስር እየኖሩ ነበረ። የአዲስ አበባ ፖሊስ ኮሚሽን እንዳለው ለጊዜው ምክንያቱ ባልታወቀ ሁኔታ ከ5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ይፋ አድርጓል። ይህ ከተሰማ ጊዜ ጀምሮ ከሰዓታት በፊት እጅግ ፍልቅልቅ መስላ ቪዲዮ ያጋራችው ወጣት ምን ገጥሟት ይሆን በሚል ብዙዎች የተለያዩ ሐሳብና አስተያየቶችን እያጋሩ ነው። በኢንጂነሪንግ ከአርባ ምንጭ ዩኒቨርሲቲ በመጀመሪያ ዲግሪ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች እንዲሁም ደግሞ በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ ዝናን ያተረፈች ወጣት ነበረች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን እየተነሳች እንደነበርም ተሰምቷል። ለልደቷ የተለያዩ ፎቶዎችን ሲያነሳት የነበረው ባለሙያ ወንደሰን በጋሻው ወይንም ወንዴክስ ስቱዲዮ መጋቢት 1 ቀን 2017 ዓመተ ምህረት ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳት ነበር። ማታ 1 ሰዓት በሰላም ተለያይተን ጠዋት መጋቢት 2 2017 ማረፏን አረዱኝ ይላል። እንግዲህ ከወንደሰን ጋር የተለያዩ ለልደቷ የሚሆኑ ፎቶዎችን ስትነሳ የቆየችው አመሻሽ ከ10 ሰዓት ጀምሮ እስከ 1 ሰዓት ነበር። ህይወቷ ደግሞ ያለፈው ከሌሊቱ 10 ሰዓት አካባቢ ነው። በዛ ምሽት ምን ገጥሟት ይሆን? ምን አይነት ገፊ ምክንያቶች ተከስተውባት ነው የሚለው ብዙዎችን እያነጋገረና ፍትህ ሲሉ እንዲጠይቁ የአሟሟቷን ምክንያት የአዲስ አበባ ፖሊስ ኮሚሽን
አጣርቶ እንዲያሳውቃቸው እየጠየቁ ይገኛሉ። ቀደም ሲል እንደሰማችሁት የአዲስ አበባ ፖሊስ ኮሚሽንም በትዕግስት ጠብቁ፣ አስፈላጊውን ምርመራ አከናውነን በቅርቡ ውጤቱን ለህዝብ ይፋ እናደርጋለን ብሏል። የፎቶ ባለሙያው